ለዚህ ሁሉ ተጠያቂው ማን ነው? እድል፣ ውሳኔ ወይንስ ደግሞ ሰዎች? እኔ ማንም አይፈልገኝም። ሁሉም ሰው እኔ ዝቅ እንድል እንጂ ከፍ እንዲል አይመኝም። ማለትም ከቤተሰቦቼ ውጪ። ይሄ የአብዛኞቻችን ምክንያት ነው፣ ወይም ልባችን ውስጥ ያለ ነገር ነው። ስማኝማ፣ የነከሰን ውሻ መልሰህ ነክሰውም አይደል ትተው እንደምትሄደው፣ ልክ እንደዚያው በህይወት ውስጥ መጥፎ የሚያደርጉብህን ሰዎች ትታቸው እለፍ። ብዙዎቻችን እንደምናውቀው በዚህች ምድር ላይ በጣም ጥሩ የሚሰሩ ሰዎች ጥሩን ነገር ያገኙ፣ ነገር ግን በተቃራኒው በጣም መጥፎ ነገር የሚያደርጉ ሰዎች መልካም የሆነውን ጥሩ የሆነውን ነገር ያደርጋሉ። ለምንድን ነው? ይህንን በዛሬው ቪዲዮ ያሳያችኋል። ይህ ኢነርጄቲክ ሚዲያ ነው። በዛሬው ቪዲዮዬ መቼም ቢሆን ማመን የሌለባችሁን 5 አይነት መርዛማ ሰዎችን አሳያችኋለሁ። ታዲያ ቪዲዮውን ላይክ እና ሼር በማድረግ እንዲጀምሩ ስል በትህትና ጠይቃችኋለሁ። ለቻናሉም አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድን ታሪክ ወደ እናንተ በማድረስ ልጀምር። በአንድ ወቅት በአንዲት ከተማ ውስጥ ይኖር የነበረ አንድ የዋህና ትጉህ ሰው ነበረ። በሕይወቱ ውስጥ መከዳትና እንዲሁም መጭበርበር የሕይወቱ አንድ አካል ሆነዋል። እኔ እንደዚህ ጥሩ ሆኜ ለምን ይህ ሁሉ ነገር እኔ ላይ ከፋብኝ ብሎ ሁል ጊዜ አምላኩን ይጠይቃል፣ ያለቅሳል፣ ወደ አምላኩም ይማጸናል። አንዳንዴም ሰዎች ምን ነካው እስከሚሉ ድረስ ልክ እንደ እብድ መንገድ ላይ ብቻውን ያወራል። መንገድ ላይም እስከ ማልቀስ የሚደርስበትም ጊዜ ነበር። አንድ ቀን ግን በፍጹም ሊረሳው የማይችል ክህደት ደረሰበት። እንደተለመደው ይህ ሰው በጣም እልህ ይዞት በእንባ እንዲሁም በእልህ ራሱን ለማጥፋት ይወስናል። ራሱን አንቆ ለመግደል አስቦ ራቅ ወዳለና ሰዎች ብዙም ወደማይታዩበት ጫካ ሄደ። ራሱን ሊያጠፋበት የነበረበት ስፍራም ኮቴ ይሰማል። መዳንና መትረፍም ስላልፈለገ ያ የሰማው የሰው ኮቴ ድምፅ እስኪያልፍና ጥሎት እስኪሄድ ድረስ ይጠብቃል። ኮቴውም ዝም አለ። ዞር ሲል ግን ከፊት ለፊቱ አንድ ጺማቸው የሚያምር ትልቅ የሚባሉ ሽበታም ሰውዬን ተመለከተ። ደስ በሚል ፈገግታም እየተመለከቱት ምን ነው ልጄ የከፋህ ትመስላለህ አሉት። እርሱም ስቅስቅ ብሎ እያለቀሰ አዎ አባቴ፣ እኔ ሕይወት በጣም መራኛለች። ብዙ መከዳት፣ መናቅ እንዲሁም መጭበርበር ደርሶብኛል። ሕይወት ግራ አጋብታብኛለች፣ ጠማብኛለች። ያገኘኝ ሰው ሁሉ ተጠቅሞ የሚጥለኝ ዕቃ እንደሆንኩ እየተሰማኝ ሁልጊዜ ይከፋኛል። እንደዚህ ጭራቅ ማህበረሰብ ውስጥ ከመኖር ብሞት ይሻለኛል። እንዳለ አውሬ ሕዝብ ነው የሚታየኝ አላቸው። እሳቸውም ይህንን የምታልፍበትን መንገድ ባሳየ፣ መናቅ፣ መከዳት፣ መጭበርበር ባስቆምልህ ሕይወትን ለመቀጠል ፈቃደኛ ነህ አሉት። እርሱም ከንዴቱ ደንገጥ ብሎ አዎ በሚገባ ፈቃደኛ ነኝ አላቸው። እሳቸውም ከነዚህ ሕይወትን ከሚያመሩ እንዲሁም ከነዚህ 5 መርዛማ ከሆኑ ሰዎች ራቅ። የማንኛውም ግንኙነት መሰረት የጓደኛ፣ የቤተሰብ፣ የሥራ ባልደረባም ጭምር መተማመን ነው። ይሄ መሰረት ደካማ ከሆነ ይሄ ሁሉ በደቂቃዎች ውስጥ የሚፈርስ ይሆናል፣ ልብህንም ይሰብረዋል። ይሁን እንጂ ይህንን የሰዎች ደግነት ተጠቅሞ ለራሳቸው ጥቅም ሲሉ ሰዎችን የሚጎዱ፣ በአንተ የተሰጣቸውን እምነት ንደው የሚሄዱ እንዳልሆን ካደርገው የሚሰብሩህም አሉ። ነገር ግን ለእኔም በሕይወቴ ከጠቀሙኝ ደስተኛ ያደረጉኝን 5 ሚስጥሮች ልንገር። እነርሱም 5 መራቅ ያሉብህ ሰዎች ናቸው። መራቅ ካሉብህ ሰዎች ውስጥ የመጀመሪያዎቹ በጣም ከሚያሞካሹና በከንቱ ከሚያወድሱ ሰዎች ራቅ። እነዚህ ሰዎች ከጀርባ የራሳቸውን ፍላጎት ይዘው ካልተነጠፍንልህ ይሉሃል። የሚፈልጉትንም አንተ ጋር ካገኙ በኋላ ጥለውክ ይሄዳሉ። እነዚህ የሚያወሩት ቃላት የሚያምርና የሚስብ ቢሆንም እነዚህ ሰዎች ውሸት ናቸው ራሱ ማለት ይቀላል። የሚያወድሱና የሚያቆላምጡህ በቀላሉ አንተን ለማታለልና የሚፈልጉትን ካንተ ለመውሰድ ነው። እንደዚህ አይነቶቹ የማይታመኑና ከአንገት በላይ የሚባሉት ውሸታም ናቸው።
መጀመሪያ ውበት ባላቸው ቃላቶችና በሚያነቃቁ አባባሎች የኔ ናቸው እንድትል የሚያደርጉህና አባብለው ዝም ብለው የሚሄዱ ናቸው። እውነተኛ ምስጋና ግን መጠን አለው። አይጮህም። ያልሰራኸውን ሰራህ አያስብልህም። ያልሆንከውንም ነህ አያስብልህም። ስለዚህ እነዚህን አስመሳይ ሰዎችን እና አስመሳይ አመስጋኞች ራቃቸው። እኚህ አባትም ቀጠሉ። ሁለተኛዎቹ መቼም ማመን የሌለብህ ሰዎች ብዙ ጊዜ ዝም ብለው የሚበደሩ ሰዎችንና ቃላቸውን የማይጠብቁ ሰዎች ናቸው። እንደዚህ አይነት ሰዎች ሳያቋርጡ ይበደራሉ። ብር ሊሆን ይችላል፣ ልብስ ሊሆን ይችላል፣ የተለያዩ ዕቃዎችም ሊሆን ይችላሉ። ሲወስዱ እንደሚመልሱ ቃል ገብተው በሰዓቱም እንደሚመልሱ ተናግረው ነው። ነገር ግን የሚመለስበትን ቀንና ሰዓት ሲደርስ የገቡትን ቃል ማንጓተት ይጀምራሉ። ቃላቸውንም አይጠብቁ። እነዚህን ሰዎች ካመንክ በሰዎች ላይ ያለህ መተማመን ይሰበራል። እነርሱም በማመንህ ጸጸት ውስጥ ትገባለህ። ሶስተኞቹ ማመን የሌለብህ ሰዎች ስለ ሰው ሐሜት የሚያወሩትንና ስለ ሰው ምስጢር የሚነግሩህን ሰዎች ነው። ምክንያቱም እነዚህ ሰዎች ከሌላ ሰው ጋር የሚሆኑበት አጋጣሚ ሲኖር አንተንም ስለሚያሙህ ምስጢርህንም ስለሚዘረግፉ ነው። እነዚህን ሰዎች ማመን የለብህም። በሕይወትህ በተከታታይ ስለ ሌሎች ሰዎች ሐሜትና ምስጢር የሚያወራልህ ሰው ካለ እናም ለሌላ ሰው እንዳታወራ ይሄ ምስጢር ነው ብሎ ያስጠነቅቅሃል። እነዚህ ሰዎች እየዞሩ ሌሎቹንም ለሌላ አትናገሩ እያሉ ማስጠንቀቃቸውና ማባበላቸው አይቀርም። እነዚህ ሰዎች ታማኝነት የሚባለው ነገር አይገባቸው። ለሰው መነገር የሌለበትንም ነገር መለየት አይችሉም ወይም ደግሞ አይፈልጉም። ከሰው ጋር ሊያጣላህ የሚችል ነገር እንኳን ቢሆን ያንን ነገር ከማውራት ወደ ኋላ አይሉ። ታዲያ አንተም ልክ እንደ ሕፃን ልጅ በብስኩት አትታለል። በሚያወሩት ወይም በሚነግሩ ነገሮች ብቻ አትታለልባቸው። ሕፃን ልጅ ልክ በብስኩት እንደሚታለለው አንተም በንግግራቸው አትታለል። አራተኛው መራቅ ያለብህ መርዛማ ሰዎች ደግ የሆኑና በጣም ብዙ ጥያቄን የሚጠይቁ ሰዎችን ነው። በእርግጥ አንዳንድ ሰዎች በተፈጥሯቸው እውነተኛ ደግና ሰውን ለመርዳት የተዘጋጁ አሉ። ነገር ግን አንዳንድ ሰዎች ደግ ሳይሆኑ ደግ መሰላቸው እንደ እውነተኛና እንደ ደግ ሰው አክት ያደርጋሉ። እውነታው ዓለም ግን ውስጣቸው ደግነት የሚባል ነገር የለም። ከጀርባ ይዘውት የሚመጡት መጥፎና ክፉ ሐሳብ አዝለው ነው፣ ወይም ደግሞ በምላሹ የሆነ ነገር ማግኘት ስለሚፈልጉ ነው። እነዚህ ሰዎች ስለ ግል ሕይወታቸው ትንፍሽ የሚሉት ነገር የለም። ነገር ግን የአንተን ሕይወት አጥብቀው ጠያቂዎች ናቸው። ሕይወትህን፣ ምስጢርህን ከሚባለው በላይ አብጠርጥረው በደንብ ይጠይቁሃል። ከዚያም ደካማ ጎንህን ካወቁት በኋላ ለሌሎች ሰዎች በማውራት በደካማ ጎን በመግባት አንተን ለመስበር ይጠቀሙበታል። እነዚህ ሰዎች ደግነት የራቃቸው ክፉ ሰዎች ናቸው። በድንገት ከየት መጡ ሳይባል በደግነት ፊት ይመጣሉ። በድንገትም ደግ መምሰላቸው ቢያስገርምም ቀድመህ የሚያሳዩትን ምልክት አይተህ በፍጥነት ራቃቸው። አምስተኛውና በደንብ አድምጠህ እንድትሰማኝ የምፈልገው ይህንን ነው ሲሉ እኚህ አዛውንት ለዚህ ወጣት ልጅ መንገር ጀመሩ። አምስተኛው መራቅ ያለብህ መርዛማ ሰዎች አይነት ባደረጉት ነገር ኃላፊነት መውሰድ የማይፈልጉትን ሰዎች በፍጥነት ራቅ። ማለትም ትክክል ያልሆነ ነገር አድርገው ሌሎች ሰዎች ላይ ማሳበብና ይቅርታን በፍጹም መጠየቅ የማይፈልጉ ሰዎች ናቸው። እነርሱ ስህተት መሆን ስለማይፈልጉ ተሳስተሃል መባልን አይወዱም። መሸነፍና ዝቅ ማለት ስለሚመስላቸው ጥፋታቸውን አምነው መቀበል አይፈልጉም። ለምሳሌ አንድ ብርጭቆ ላይ ያለውን ውሃ ቢደፉም እኔ አይደለሁም ብርጭቆ ራሱ ነው የሚል ሰዎች አይነት ማለት ነው። ታዲያ ከነዚህ ሰዎች ካልራክ አንተን ራስህን ጥፋተኛ አድርገው ቁጭ ይላሉ፣ ያውም በማያገባህና ባላወቅከው ነገር። ወይም እነዚህ ሰዎች በፈለካቸው ሰዓት የሚተውክ ናቸው። እነርሱን ማመን ይበልጡኑ ወደ ችግር የሚመራህ ነው። ችግርህ ሰዓት ላይ ሳይኖሩ የእነሱ ችግር ላይ ግን እንድታስተካክልላቸው የሚጠሩ ሰዎች አይነት ማለት ነው። ስለዚህ ለስራቸው፣ ለተግባራቸው፣ ለእንቅስቃሴያቸውም ኃላፊነትን ከሚወስዱ ሰዎች ጋር ሁኑ። እነዚህን ሁሉ ከነገሩት በኋላም ትከሻውን
ነካ ነካ አድርገው በርታ ብለው ካጠገቡ ራቁ። ይህ ሰውም እንባ ከዓይኖቹ መጉረፍ ጀመሩ። ያሳለፈውንና ከዚህ በፊት ያያቸውን የህይወት አጋጣሚዎች ማሰብ ጀመር። ሁሉም እኚህ አባት ካሉት ጋር መመሳሰል ጀመረ። ታዲያ ለራሱ አንድ ነገር ቃል ገባ። ከእንደዚህ አይነት ሰዎች ርቆ ህይወቱን በጥንቃቄ ለመምራት። በዚህም ልቡ ተጽናና። ውድ ቤተሰቦቼ ታዲያ እናንተም ከእንደዚህ አይነት መርዛማ ሰዎች እንድትርቁ ነግራችኋለሁ። ጥቅምን ከሚፈልጉ፣ ከሐሜተኞች፣ ከችግራችሁ ሰዓት ከሌሉ መርዛማ ሰዎች ራቁ። በዛሬው ቪዲዮዬ ብዙ እንደተማራችሁበት ባለሙሉ ተስፋ ነኝ። ይህንን ቪዲዮ ላይክ ስላደረጋችሁ ጨርሳችሁም ስለተመለከታችሁኝና ስለሰማችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ይህ ኢነርጄቲክ ሚዲያ ነው።